እኛ አምባዎች ነን። አንድ ታሪክ፣ አንድ ሀገር፣ አንድ ቤተሰብ የሆንን ዛሬም አብረን ነን። ይህ የአምባ ልጆችና ሕይወት ታሪክ ነው። በደስታ የጀመረ ዘላቂ ወዳጅነት፣ በሥራ ማደግ፣ ለስኬት መብቃት። ሰላም ነው ወንድሜ? ሁሉ ሰላም? እንዴት ናችሁ? በቃ በቴሌቪዥን ነው የሰማሁት። እኔ በ89 ክረምት ላይ ወጥቼ ፍቃድ ወጣ። ኦኬ ከሲስተሮች ጋር ፍቃድ ወጥቼ ሄርሜላ የምትባል ጋዜጠኛ ነበረች። ሄርሜላ ገብረ ኪዳን የምትባልና ተመስገን ጠዋት ተመስገን ያወራው ተመስገን ሚሉት ጋዜጠኛ ወጡ። የመለስን ሞት ያረዳን ማለት ነው እሱ ነው። እና በኢትዮጵያ ሕፃናት እንባ ታዳጊዎች በሙሉ ብላ ሄርሜላ 3 ሰዓት ላይ እህቶች ናቸው የጠሩኝ። እንደው ከዛ ባል ያላችሁ በትምህርታችሁ እንድትከታተሉ መንግስት ወሰነ በመሆኑ እና ከበያላችሁበት ትምህርት ትራንስክሪፕታችሁ ይመጣልና ወደ ኢትዮጵያ ሕፃናት እንባ መመለስ እንደማትችሉ ተብላ ስትናገር በቃ ተነገርኩ ማለት ነው። ሄርሜላ የምትባል ገብረ ኪዳን አምባ ልጆች ያስታውሷታል። እውነት ነው። ብዙ ሰው እሱ ታይም ላይ ሁሉም በተለያየ ቦታ ስለነበረ የተለያየ ትዝታ አለው። ምን አልክ ግን? ምን ተሰማህ ይዛል ማለት ከመደንገጥ? እሺ አዎ ደነገጥኩኝ፣ በጣም ደነገጥኩኝ። ከዛ ግን በ90 መስከረም ላይ ግን የአምባ ልጆች ሰብስበው ነው እንሄዳልኳቸው። ማለትም አያስገቡ ከልክለዋል። ግን እኛ ከተረጋጋ በኋላ ክረምት ላይ ምናምን ከተረጋጋ በኋላ እኛ ናዝሬት ነበር። እኔ አስቻለች ጌትነት የምትባል አስቹ የዘራይ ልጅ ጌትነት ገሰሰ አሁን ጠበቃ ነው። ሙሉነሽ በሻ አሜሪካን ያለችው የኡጋዴ ልጅ አቋታለች። ሙሉነሽ በሻ ቦረና የምትባል ልጅ ነው እንሄዳልኳቸው። ኧረ በዴ ምናምን አሉኝ። በቃ በኔ ይሁንባቸው አምባ እንሂድ፣ ፋይላችንም ምንም ካለ የሚቀርን ወረቀትም ካለ አንሶላ ብርድ ልብሳችን እንሂድ ብለን እግዚአብሔር ነው መልእክት ብለን አምባ ገባን። በር ላይ ደግነቱ አስገቡን። መስከረም አካባቢ ነው። ሃይስኩል ነበር ሁላችንም፣ ሁላችንም ሃይስኩል ስለነበር እነሱም ብሎካቸው ገቡ። እኔም ዮናስ ጎቴ እንዴት መጣችሁ ምናምን ብሎ ደነገጠ። አንሶላይን ብርድ ልብስ አቡነ ጳውሎስ የሰጡን ብርድ ልብስ በ1985 አስታውሳለሁ። ዘራይ መጣው 5000 ብርድ ልብስና 5000 አንሶላ ሰጥተውን ነበር። እሺ ያንን አንሶላ አላ አሁንም ብርድ ልብሱም ነበር እስከ ቅርብ ጊዜ እህቴ በቃ ስጠይቃት ጠፋለች እንጂ አንሶላው የዛን ጊዜ ዛሬ 30 ምናምን ዓመት የነበረ አንሶላ ምናምን ልብሶች ምናምን የተቀመጡ ነበር። ጎቴ በቃ ሰጣኝ እና ሁላችንም የምንፈልገው መረጃችን፣ እቃችን፣ ልብሳችን ምናምን ነበረ። አንድ ቀን አድረን ወጥተን በቃ ወደ ናዝሬት ተመለስን። በቃ በ90 ዓመት አካባቢ ማለት ኦኬ። እንደወጣህ ናዝሬት ናት የተቀበለች ማለት ነው? ናዝሬት የተመደብነው። አዎ እንዴት መሰለ ከዛ በፊት ግን እንዳልኩ ከዛ በፊት አምባ እያለን 30 ብር ነበር እኛ የናዝሬት ልጆች የሚሰጠን ለትራንስፖርት። እኔ ፋራ ነኝ 30 ብር መወስዶ ብዬ እኛ ልጆች ምስኪን ናቸው። አምባ ልጆች ኧረ ዞር በል ብዬ እኔ ወልቃይት የሚባል ሀገር ድሮ ማጥ ነበር እንደዚህ ወልቃይት የሚባል ሀገር ወልቃይት ነው ሀገሬ ብዬ አስታውሳለሁ። ወንድሙ አይሉ ነበር አስተዳደር አበራ ነው ጌታቸው አበራ ነው ወንድሙ አይሉ ገብቼ ጌታቸው አበራ አቶ ጌታቸው አበራ ጋር ገብቼ እኔ ለእህቴ ቀድሜው ልክ እኔ ብልጥ ነኝ ቀድሜ ለእህቴ ከ2 ቀን ከ3 ቀን በፊት ቴሌ ጂዛካፍ ቴሌ ነበር 2 ብር 1 ብር ይደውል ነበር። ለእህቴ ደወልኩላትና ይኸውልሽ ይደውሉብሻል ከአስተዳደር ከአምባ አገራችሁ የት ነው ብትባሉ ጎንደር ወልቃይት ጠገዴ ነው ብለሽ በይ። ያኔ ወልቃይት ጠገዴ 91 ብር ነበር አይገርም ትራንስፖርት የሚሰጥ። እና እንዲህ በይ ብያት እሺ ብላ እህቴ ነገርኳት። ከዛ በሌላ ከ2 ቀን ከ3 ቀን በኋላ ሂጄ 30 ብር ላለመውሰድ ብዬ ወልቃይት ጋሽ ጌታቸው አበራ ጋር ገብቼ እኔ የተወለድኩት ወልቃይት ጠገዴ ነው፣ ስለዚህ ፋይሌ ወልቃይት ጠገዴ ነው፣ ስለዚህ ትራንስፖርት የሚሰጠኝ ነው። ገና ቫኬሽን ሳይመጣ ብዬ ቀድሜ ሰራውና ገባው። በቃ ለማረጋገጫ እህት ቤተሰብ አለ አሉኝ። አዎ ስልክ ስጠናል። ያኔ ቤት ስልክ ሰጠዋቸው ለእህቴ ለማለ አስተዳደር ሲደውል ወልቃይት ጠገዴ ነው ሀገራችን ጎንደር ነው ወንድሜ ማውን ቢመጣ ካምባ ዘጣ ነው የምንሄደው ምናምን ብላ አለችው ማለት ነው። ያችን 90 ብር ለመውሰድ ከዛ ያው ቫኬሽን ስወጣ 91 ብር ተሰጣኝ ልበለ አምቦ ሲበተን ፋይሌ ወልቃይት ጠገዴ ሄደ የትምህርት ማስረጃ። እሺ ከዛ ሰራተኛ ምራይ ጉዳይ ሚኒስተር ገባው። ቀጥ ብዬ ገባውኝና አስተውሳለሁ ሰራተኛ ምራይ ጉዳይ ሚኒስተር የሆነ ሰውዬ ነበር ሐሰኒውን ሐሰን አብደላ የሚባል ምናምን ነበር። ገባውና ሰራተኛ እኔ የአምባ ልጅ ነኝ እንደዚህ ትራንስክሪፕት ወልቃይት ጠገዴ ነው። አሁን ለጊዜው ግን እናቴ የአባቴ ሀገር ነው የተወለድኩበት። እናቴ ግን ናዝሬት ነው የምትኖረው፣ አዳማ ነው የምትኖረው። እና ወደ ናዝሬት ፋይሌ እንዲመጣልኝ ይሄ እንድታረጋግልኝ ነው ስለው እንዴት ወልቃይት ጠገዴ ብለህ አልክ ሲለኝ እውነቱን ልንገርህ ጋሽ አልኩት። እኔ አልዋሸሁትም።
የድሃ ልጅ ነኝ 30 ብር ናዝሬት ድረስ ከመወስድ 90 ብር ይሻለኛል ብዬ ነው እኔ አላውቀውም ሀገር ወልቃይት ጠገዴ ያልኩት እንጂ ወልቃይት ጠገዴ አይደለም ስለው በጣም አንተ እውነተኛ ትልቅ ሰው ነህ በትክክለኛ ደብዳቤ ጽፎ ከወልቃይት ጠገዴ ከጎንደር ፋይሌን ከወር በኋላ ከሁለት ወር በኋላ ወደ ናዝሬት እንዲመጣልኝ ያደረገ የትራንስክሪፕት ፖስታ ቤት ማለት ነው። እና ይሄንን አድርጌያለሁ። ከዛ ናዝሬት ሃይስኩል ገላውዲስ እኔም ሁላችንም የአምባ ልጆች ዳለ ዘረ የአምባ ልጆች በሙሉ ሃይስኩል ተመደብን። ትምህርታችን ጨረስን እላለሁ። ጌትነት ገሰሰ፣ ሙሉነሽ በሻቡርና አስቻለች ጌትነት፣ እድላዊት ከበደ የምትባል የዘራይ ቆንጆ ልጅ አሁን ካናዳ ያለችው ምናምን አብረን ነበር የተማርነው። በቃ ኦኬ። አብራችሁ በመማራችሁ ያገኛችሁት ማለት ጥንካሬ፣ መረዳዳት በጣም ሁሉም ጎበዞች ናቸው። ጌትነት ሞር ይሻላል ከእንትን ጋር የኛ ልጆች ፈሪዎች ናቸው፣ ምስኪን ናቸው። በቃ ምንም እውነቱን ልንገርህ ማስቹም ገኔ ጉዳያቸውን እዛ አስተዳደር ራሱ እና ጋር ደሞዝ እንኳን በ120 ብር ይሰጣል ነበር። ማስከብርላችሁ ውሸቴን አይደለም፣ ጌትነት ይነግራል። እንደው ልቦና አጋጣሚ እኔ ነበርኩ ገብቼ 2 ወር 3 ወር ይቆያልና ገብቼ ቀውጤ ያረጋቸው ነበርና አቶ ዳባ ፈይሳ ነበር አስተዳደር። በጣም የሚገርመው እሱ ዳባ ፈይሳ ነበር የናዝሬት ሰራተኛ ምረ ጉዳይ ሚኒስትር ኃላፊ ነበር። ዳባ አምባሳደገን የድሃ ልጆች ነን 120 ብር በወር የሚሰጣል ለምንድን ነው በ3 ወር የሚሰጣን ብዬ ኦኬ በቃ በድሉሽ ምናምን ብሎ ከዛ በወር እንዲሰጠን አስደርግ ያለው በ3 ወር ነበር የሚሰጠን 12 ክፍል እስከምንጨርስ 120 ብር ይሰጠን ነበር። ኦኬ እሺ ገብቼ ሚኒ ሚዲያ ምናምን አለ ዘሪው የሚባል ዘሪውን አስማማ የሚባል አሁን ታዋቂ የወንዶች ጉዳይ ላይ የሰራው ልጅ ታውቀዋለህ? ኦኬ አዎ ከሱ ጋር ሚኒ ሚዲያ እንመራ ነበር። እኔ ንግግር ዘፍናለሁ፣ ወሬ አወራለሁ፣ ቀልዳለሁ ምናምን የኛ ልጆች በቃ ይስቃሉ ምናምን እነሱ ዝም ምስኪን ናቸው። እኔ ፈጠን ብዬ ከነሱ ሚኒ ሚዲያ ምናምን አዘጋጅ ነበረ። በቃ እንዲህ እያልን ነው በቃ እየሳቁ ስንመጣ እየሳሳቅን በቃ እንዲህ ያሳለፍነው ሃይስኩል ስንጨርስ። እሺ ሃይስኩል ከጨረስክ በኋላ ህይወት እንዴት ነበረ ታዲያ? ምን ትሰራ ነበር? ሃይስኩል ከጨረስኩ ክለብ ሰራ ነበረ። ክለብ ሰራለሁ። ሜል አበበ ከፈነ የሚባል ወንድም አለኝ፣ ኦሮምኛ ድምጻዊ ነው። በጣም ደግ ወንድሜ ነው። የሰፈሬ ልጅ ነው። አብሮ አደጌ ነው። ጎረቤት ነን። የእናቴ አባት የኔና እሱ እናት የኔም እናት ጓደኛሞች ናቸው። እንደዚህ ነው እና ክለብ እሱ ጋር ኦርጋን ሆቴል ይሄድኩኝ እዘፍናለሁ። ታውቃለህ በጣም ነው የሚወደኝ የሚያዝንልኝ ማለት ነው። ሙዚቀኞች በሙሉ ነው እንትን የሚወዱኝ ለመሰለህ ኦሮምኛ እሱ እየዘፈነ አበበ ከፈኔ ታዋቂ ነው ናዝሬት ላይ ቴዲ አፍሮ ነው እዛ እያለ ናዝሬት ላይ እና ለኔ ለቀልኝ ነበር ያሊ ቢራን ዘፈን በድሉ ይሄን ዘፈን አንተ ዘፈነው እያለ ሽልማት እንዳገኝ ያኔ 10 ብር ከተሸለም በጣም ታሪክ ነው በቃ። እና ወደ ቤቴ ነው የምሄደው ልክ ይለኛል እንዲቀጥ ብለክ 7 ሰዓት ላይ በጣም ነው ማደንቃሌ 7 ሰዓት ላይ ክለብ አምሽቼ 7 ሰዓት ላይ ሌባ የለም አንግ የለም በዛን ጊዜ የሚገርም 7 ሰዓት ላይ ቤቴ ትናይት ነው በሄድ ነበርና በጣም ነበር። ከዛ ምን እንዳደረገ ታውቃለህ አበበ ከፈኔ በቃ እሱ የሚከፈለው ወይ 500 ወይ 600 ብር ነው ከሱ ደሞዝ ላይ ይሰጠኝ ነበር። ከዛ በኋላ የሚገርም ከራሱ ላይ ሼር አድርጎ በዴንካ ምናምን ብሎ ልብስ እንድገዛ ምናምን ያደርግ ነበር። ከዛ እንደዛ የሆነ ቀኛዝማች ሆቴል የሚባል አለ ናዝሬት እዛ ክለብ ጀመርኩኝ። ከዛ ፓላስ ሆቴል ከዛ ሙሉ የረር ክለብ ምናምን እያልኩ በቃ 200 300 500 እያልኩ ገባሁ በቃ እንደ እያልኩ ከዛ መጨረሻ ላይ 12 ክፍልን ስጨርስ 93 ላይ ወጣውና አዲስ አበባ ገባሁ በቃ። ማለት እንትን አልገጠመህም ማለት ነው ነገሮች ያው አስቸጋሪም ቢሆኑ ግን አዎ ናዝሬት አስቸግሮኝ ነበር። እውነቱን ልንገር ከአዲስ አበባ ይሻላል። አዳማ እያለሁ አስቸግሮኝ ነበር። እንደኔ ይልክ አዲስ አዳማ ላይ ኦሮሞኛ በብዛት ምናምን አማርኛ ምናምን ስለሚዘፍኑ ቻሌንጅ ነበረው በጣም ስለማያውቁኝ ብዙም እንግዳ ስለሆንኩባቸው ድምጼን በዛ አይለኛ የሆነባቸው አስቸገራቸው መሰለኝ ነው። አሁን ምንም ነገር እዚያውን ላይቭ ባወራ ካሁን ሰው ይሰማኛል እንጂ በጣም ያስቀየመኝ ይቅርታ ያለኝ በነማዲንጎ በነገሬ ፊት በነአበበ ከፈኔ ፊት በጣም ይቅርታ ያለኝ አንድ አርቲስት አለ ታዋቂ ዘፋኝ ስሙን መጥቀስ አልፈልግም። ሁሉ በጣም የሚገርምክ ነገር እነ ቤቲልና ያው መሲ ካለች ቁጥኛ ታውቃለች ታስገባልኝ መሲ ታውቃለች። በጣም ስሜቷ ይነካል። በዛን ጊዜ በጣም ነበር አስታውሳለሁ። አልነግርህም ስሙን አልነግራችሁም። ሙሉ የረር የሚባለው ክለብ እየዘፈንኩኝ ያሊ ቢራን ሰምታኝ ወመሌኑ ዲቤ ቸለቤታ ብሄርጋ ከራስሬ ዲስኔ ማልፍቴም ናሞጋ ረቢሞ ነሙማ ከንሴረ
jalise wakamo namuma khanse rajalise atitenya ተቀመልቱ ወተን ነው ባሴ እያልኩ ሲዘፍን ባለቤቷ ማን ነው እንደዚህ የሚዘፍነው ብላ ወጣ የቤቱ ባለቤት ማለት ነው። በዚህ አጋጣሚ ወይዘሮ ሙሉ እምቢ ያለው ትባላለች የሙሉ የረር ክለብ ባለቤት ወጣ ማን ነው የሚዘፍነው ብላ ጠርታኝ በቃ ለቤት ስራ ብላኝ የዛን ጊዜ በ200 ብር አስቀጠረች። የሚገርም ከይን በ1992 ነው ማለት ኦኬ በዛ በ200 ብር ደሞዝ ቀጥራኝ ያኔ ብዙ ብር ነው 200 ብር። ከዛ ምን እንዳለ ታውቃለህ አንዱ ዘፋኝ ወጥቶ ከዛ በኋላ ነው እነ ቤቲ ምናምን ተቆጥተው ወርቅነሽ ወይንም ደግሞ ያው ያምባል አሁን እሷ አይደብራት 44 በጣም ያለቀሰችውና ከዛ ቤት አስባረረኝ። የሚገርም ሳምንት ሰርቼ ማለት ነው። ልጁ የኔን ኦሮምኛ ምናምን ይዘፍናል እኔም ዘፍናቸውና ምንድነው አላውቅም ምን እንዳለ ታውቃለህ እነሱ ነግረውት ነው መሰለኝ እነ ቤቲ እነ መሲጉትኛ ኛምባ እያለ እንደዚህ ሸብረክ የሚባል ምናምን ብለውታል መሰለኝ። እግዚአብሔር ነው የምነግራቸው ያምባው ሚካኤል ነው ይሄ ልጅ እኮ መድረክ ላይ ሲዘፍን እግዚአብሔር አረሳም እኔ የለብኝም ከየት እንዳመጣው አላውቅም። መድረክ ላይ ሲዘፍን የሚጥል በሽታ አለበት ብሎ አረሳውምና ደንግጣ ሴትዮዋ እና መድረክ ላይ ወርቁ ቤታችንን እንዳያሰድበው ምናምን ብሎ ከዛ ቤት አስቆመኝ ማለት ነው። በህይወት ያዝኛለሁ ብዙ አመት ነው ያዘንኩት ኦልሞስት 20 አመት ምናምን አዝኜ ነበር። ከዛ በኋላ በጣም አዝኜ ከዛ ደንግጬ ከዛ ቤቲ ነገረችኝ ወንድም ወንድሙ አይደለ መሲም አበደች ምንም አላሉኝም። ኦልሞስት 10 15 አመት ባለቤቷን ጸጥ ብላ ይዛው ነበር። እሺ ከዛ አንድ ቀን ባለቤቷ ኪቦርድ ገዛልኝ በድሉ ለዛ ለክለቡም ገዛላቸው እኔ ነኝ ጊታር ድራም ምናምን ገዛላት እኔ ነኝ ገዛ ያለች አዲስ አበባ። ከዛ አንድ ቀን እኮ በድሉ በጣም ነው የምወድቅ ድምጽህን በጣም ነው የምወደው የሆነ ሰው ነው ግን እንደዚህ ብሎኝ አንተን የመሰለ ሰው አጣው በጣም ነው ማዝ ነው በህይወቴ ይቅር በለኝ አለች። ቤቷ አጠገብ ክለቡ አጠገብ ገብርኤል አለ በዚህ ገብርኤል ቤተክርስቲያን ይቅር በለኝ በጣም አስከፍቻለሁ ስለ እንዴ ሰላት እንደዚህ ዘፋኝ አርቲስት እዚህ ቤት የነበረ ልጅ አንተ ስላው ላይ ስለመጣህበት እንድትወጣ ስለፈለገ አንተን እንደዚህ ብሎ ስራ እንዳስቆም አደረገ። ይሄን ነገር እርግጠኛ ነሽ አልኳት። አዎ አለች። ማን ነው ምስክራለሽ? አሁን ስምዬ ሰው እንዳልወቅስ እንደውልሽ ሌላም ነገር እንዳላጥቃትም እንዳልፈጽም እንዳይደብረኝም እንዳላዝንም ይኸው መሲም ጠይቅ ቤቲንም ጠይቃት ብላ በስልክ አገናኙኝ ማለት ነው። እሺ ብዬ ምንም አላልኩም። ይሄ ከገጠመኞች የሚያሳዝን ገጠመኞች ነው። እሺ በህይወቴ እውነት ነው። እሺ እውነት ነው። አረሳውም ለመሰለ እስካሁን ድረስ ይቅር ብሎኝም ራስ ከውስጤም አልወጣልኝ። ኦኬ አረሳውም በቃ በህይወቴ ማለት ነው። ይቅር ብሎኝ ከዛ በኋላ ይዤው ምንም አላልኩም። ጓደኞቼ ገሬ እኔ ማዲንጎ አስታውሳለሁ። ገረማ አሰፋ፣ ማዲንጎ አፈወርቅ፣ ጌትሽ ማሞ ነበረ፣ ጌት ያንን ላይ የሚባል ዘፋኝ አበበ ከፈሬ አበቤት እንደዚህ ቁጭ ብለን እየተጫወተ ሻይ ቡና እየተባለ እውነቱን ልንገርህ ለስራ ብለን እየተቃመ እየተጫወተ ነበርና በአጋጣሚ ሆኖ በዴ እንደዚህ ብሎ የሆነ ሰው አለኝ ማለት ነው። ማዲንጎ ነው ማረሰው በዴ ክርታ ታናሽ ነት ልጄ ወንድም ያለኝ ማዲንጎ አረሰው ለሱ ለከሌ ልጅ ስሙን ለማልጠራ ፈልጌ ለከሌ ጫት ሲግዛለት አለኝ። አሁን እዚህ ጋር ላይቭ አይወራም እንደዚህ ግን ችግር የለውም እስቲ የድና ስራ አልሄድም አልኳቸው። ማዲንጎ ደነገጠ ማለት ነው። ነፍሱን ይማረው ማዲንጎ ምንድነው ሲለኝ ለዚህ ማዲንጎ አንተ ስለሆንክ ነው እንዳውም እንዲህ ያልከሽ እንጂ እነ ገሬ የሚያቃል እኮ እንደዚህ የልጅ እኮ አስቀይሞኛል እንኳን ለዚህ ልላክ እኔ በገለው ሁሉ ደስ ይለኛል ብዬ ስላቸው ደነገጡ ማለት ነው። ሁሉም አትስቱ ደነገጡ። እስቲ ምንድነው ያልከው ምናምን አለኝ ማዲንጎ እንደዚህ ስለው አንዴ ቆይ ሲከሌ ውጣ አሉትና አስወጡት ማለት ሂድ አንተ በድሉ ውጣ አሉልና ምንድነው በድሉ ስል እነዛ ጓደኞች አሁን እንዲህ ብሎ አስቀይሞታል አለ። ይሄን ለማረጋገጥ አለ ማዲንጎ ባለቤቷ ጋር መደወል አለብን ሙሉም ቢያለው ጋር መደወል አለብን ብለው ደወሉ ማለት ነው። ስልክ ሲደውሉ የማዲንጎ ጀለስ ነች እሷ። አዎ እንደዚህ ብሎ እንደዚህ ከሌ ድምጻይ እዚህ እንዳይሰራ እንደዚህ አድርጎ በድሉ ቂም ይዟል እስካሁን ድረስና እንዴት እናድርግ ሲል በቃ አስታርቋቸው በሽማግሌ ተብሎ ያም ሰውዬ ጥፋተኛ ነኝ ይቅርታ ድሉ ይቅርታ አድርግልኝ ተሳስቼ ነው እኔ አምባ ልጆች እዛ እንደዚህ ታወሩልኝ እንደዚህ ሸብረክ ካለ ሰይጣን አለ ብላችሁ ታወሩልኝ አንተም እንደዛ የሚያምክ መስሎኝ በቃ ዝም ብሎ አጋጣሚ እንደዚህ ለፈን ብዬ እንደዚህ ተፈጠረና በጣም እግሬ ላይ ወደቀ ያም ሰውዬ። እሺ አልኩኝ በቃ ምንም ችግር የለም ብዬ ተውኩኝ። በዚህ አጋጣሚ መሲም ታውቃለች ቤቲም ታውቃለች ታሪኩን በደንብ በጣም እስካሁን ድረስ ለነሱ ሪስፔክት አለኝ። የኔ ተቆርቋሪ እህቶቼ ምርጥ እህቶቼ ናቸው። ከገጠመኞቼ ከሚያሳዝነኝ አንዱ ነው። እሺ ህይወት እንግዲህ እንደዚህ አርጋ ተቀበለች። ያው አሁን ላይ ለመድረስ እንደዚህ አለሽ። እውነት ነው። በሙዚቃ ቻሌንጅ አለ። ሙዚቃ እንደዚህ ነው። እንደው እዛ በምትዘፍንበት ጊዜ አምባ ልጆችን
ታገኝ ነበር ማለት ያገኛቸው አሉ እስቲ? አዎ የኛ ፍሪላንሶች እኔ ጋር ነበር የሚያመሹት እነ ሙሉ ሰው የአምባ ልጅ ፍሪላንሶች እንዳለ ጠይቄ ብትል ኖርቅዬ ምን ብዬ ልንገር ክለብ በቃ እኔ ጋር ቤቲ ጋርና መሲ ጋር ነው የሚመጡት ሙሉ ቤት በቃ እንዳለ ጉምሩክ ያሉ በዛን ጊዜ እንዳለ አምባ ልጅ እኛ ጋር ነው የሚመጣው ከሐረርም ሆነ ከድሬዳዋም ሲመጡ አጀበው ሲመጡ ናዝሬትም ያሉት ጉምሩክ አዋሽም ያሉት ሞጆም ያሉት ልነግር አልችልም በቃ የአምባ ልጆች እኛ ጋር ነበር የሚያመሹት ሁሉም ከኛ ውጭ የትም አይሄዱም አይገርምም ጥሩ ደጋፊና ቲፎዞ ነበሩ ማለት ነው። እንዴ ለመሰለክ በጣም ነው ከዛ በኋላ እኛም እንከበራለን ተከብረን የምንይነው እውነት ነገር የገቢ ምንጭ ናቸው እኛ ልጆች መተው በደንብ ነው የሚከፍሉት የሚጫወቱት የሚዝናኑት የምታስታውሰው ገጠመኝ አለ መተው ካደረጉት ውስጥ ማለት ይሄ ሰፖርት ማድረጋቸው በቃ ሽልማት ምናምን የሚሰጡን በቃ ሌላ አብረን መጫወት ነው እኛ ሰላምባ ነው የምናወራው አይገርምም እዛ ቁጭ ብለን ኦኬ እንጂ ምንም ሌላ ነገር እንደዚህ ነው ድምጽ ያምራል ምናምን አይደለም እኛ በቃ መቼ ዘራ እያለን ኡጋዴን እያለን እዛ ሃይስኩል ምናምን እንደዚህ ነው ወሬ የምናወራው ሌላ ምንም ነገር የለም ከዛ በጣም እኔ ማቀ እንደውም በህይወት ትግል ውስጥ ነው ማለት የማትሞክረው የማትሰራው ስራዎችና ተግባራት የሉምና ወደ አዲስ አበባ መተ ነበር ከናዝሬት ማለት ነው አይደል አሁንም እዚሁ ነው ያለው እና እሺ እንዴት ነው ወደ አዲስ አበባ ስትመጣስ አዲስ አበባ ስመጣ የሚገርምክ ቻሌንጁ ብዙም አይደለም በቃ እኔ ነምበር ብዙ ነው ያለኝ ኦሮምኛ ሶማሊኛ ማልዘፍነው የሚገርምክ የሚከብደኝ ከቋንቋዎች ሁሉ ትግርኛ ነበር ብቻ ኦሮምኛ ዘፍናለሁ ሶማሊኛ ዘፍናለሁ አድርኛ ዘፍናለሁ ጉራጌኛ ዘፍናለሁ ሶማሊኛ ዘፍናለሁ ወላይትኛ ዘፍናለሁ ምናምን ስለምዘፍን በአንዴ እግዚአብሔር ይስጠው አብሮ አደገው እንደማለኝ መስፍን ከበደ ይባላል ያሳደገኝ ነው በቃ ቆንጥጦ ያሳደገኝ ምልክ አይገልጸው አምባ ባለፈው የዘፈነው ልጅ ማለት ነው ኦኬ አዎ እዛ የመጣው ዘመዳኔ አዎ መስፍን ከበደ ይባላል በጣም አባቴ ባለውለታዬ ነው እሱ ታዋቂ ነው በዛን ጊዜ መዘጋጃ ቤት ነው የሚሰራው ከነገረማ አሰፋ ጋር ከነ ሱራፌል አባት ማለት ነው ሱራፌል አባት ጋር ከነሱ ጋር የሚሰራው እሱ መዘጋጃ ቤት ነው ባንድ ነበረው እሱ የመጀመሪያ በህይወቴ በቃ እና ኩኛርን በዚህ ጊዜ አረሳውም የሚገርም ካምባ ልጅ ኩኛር የሰርግ ዘፈን አላቅም ነበርና ሰርግ እንዴት ነው የሚዘፈነው ብዬ ኩኛር ነበር ይሄን በል ሙሽራይ የሚለውን ግጥም እየነገረኝ አምሯል ሸገኑን እየነገረኝ የሆነ በቃ ግጥሞች እስቲ አንድ በልልን እስቲ የሰርግ በድል እሺ የሰርግ የማይማርከው ጠንካራው መንፈሴ የማይማርከው ጠንካራው መንፈሴ ትዳር ይላል እስክትወጣ ነፍሴ በትዳር አብረን እንኑር በትዳር አብረን እንኑር ሙሽሪት ሙሽራው እንኳን ደስ ያላችሁ ሙሽሪት ሙሽራው እንኳን ደስ ያላችሁ የአብርሃም የሳራ ይሁን ጋብቻችሁ በትዳር አብረን እንኑር በትዳር አብረን እንኑር ሙሽሪት ጥርስሽን አኑሪ በዋንጫ ሮዚ ጥርስሽን አኑሪ በዋንጫ የሸዋቂ በቃል ህልም አላመጫ በትዳር አብረን እንኑር እንዲህ ነበር በቃ ዋው በጣም አሪፍ ቴንክ ዩ ሮዚ ጥርስሽን አኑሪ በዋንጫ የሸዋቂ በቃል ህልም አላመጫ እያልን ያደግ አሪፍ በጣም አሪፍ ቴንክ ዩ እሺ በጣም ነው የምንሰግነው አዲስ አበባ ከገባ በኋላ አዎ መስፍን ከበደ ያልኩህ ሊያ ዘፋኝ አብሮ አደጌ ነው ድሮ በልጅነቴ ከታጠቅ ጀምሮ ያሳደገኝ ነው እሱ ታላቄ ነው ከዛ እሱ ቦሌ ጓለማታ ነበር የነበረው በቃ ልነግራችሁ እንዳባት እንደወንድም አሁንም ፍቅራችን የተለየ ነው ልነግራችሁም እና እሱ ነው የመጀመሪያ ቀን ሰርግ 60 ብር የሰጠኝ በአንድ ነበረው አልኩ ይሄን ምን ነግረህ እኮ 60 ብር ሰርግ አረፈውም ወደ እንቁላል ፋብሪካ ሆነ መናፈሻ አለ እዛ ሄደን እዛ 60 ብር ሰጠኝ ተደሰትኩ በቃ ኦሮምኛ ነው የዘፈንኩት ከዛ በኋላ በቃ ፒያሳ መታወቅ ጀመርኩ ከዛ 100 ብር ገባው ከዛ 150 ብር ምናምን ከዛ በኋላ ማን ይቻለኝ ከኔ ኦሮምኛ
እውነቱን ልንገርህ ከፈለክ እኔ ስራ ከሌለ ነው ሌላ ዘፋኝ የሚዘፍን አይገርምም? የኦሮሞ ሰው እኔ በድሉ አለ ወይ ስራ በዚህ ቀን ጥራ አንድ ተብዬ አየለኝም ካልኳቸው በቃ ይሄን ከፍላለን ተብዬ ነው ብነግርህ። ካሁን ማዲንጎ አብሬ ነው የምዘፍነው። ከማዲንጎ ጋር ሰርግ ያሰራኛል፣ ከገሬ ጋር፣ ከኃይሉ ፈረጃ ጋር መጥቶ በጣም ብዙ ሰርግ ነው የሰራሁት። እነ ኩኛር ይነግረዋል፣ እነ ወሰን ገረሱ፣ እነ ፎር ፊንገር አብረን ነው የምንሰራው። እኔ ኤርሚያስ የማይዘወይ የኃይሉ ፈረጃ የአምባ ልጅ ወዳልና እና ታደለ ገመቹ ጋር ሰርግ ካለው አብረን የአምባ ልጆች ከኃይሉ ፈረጃ ጋር ሰርግ ካለው አብረን መሐመድ አቀናባሪ መሐመድ ይባላል አቀናባሪ ከነሱ ጋር ማዲንጎ ሰርግ ሲኖረው ነብዩም ይሰራል ብዙ ጊዜ ከማዲንጎ ጋር። ማዲንጎ ብቻውን ነው ሰርግ የሚይዘው። ኦሮሚያ እኔን ነው የሚጠራኝ። ምንም ኦሮሞ መጣም አልመጣም እሱ በቃ እኔ እንደዘፈን ብቻ ነው በጣም ስለሚወደኝ ማለት ነው። በጣም ጓደኛሞች ነን እና ከማዲ ጋር ሰራለው እያልኩ ቀስ እያልኩ 3000 2000 ምናምን ገባው አለፍኩ። ከዛ ያው ፒያሳም ራቅ ማለት ልጆ ምናምን ሲመጣጣ ጊዜ ራቅ እያልን ያው በመድረክ አለን እስካሁን ሆቴል ምርቃት ምንም እያልን አሁን ሰርግ እንኳን የለም። የሚገርም በድሉ ተጨማሪ ከሙዚቃው ሌላ ሌሎች ስራዎችንም ትሰራ ነበር ትሞክር ነበር? እስቲ ስለነሱ ሞክር ነበር እነግድ ነበር በቃ ለላይፍ ቼንጅ ለማድረግ እሺ ጥር መጣ ሁዳር የመጣ ጾም እያልኩ ከምን አልኩኝና ምን አልሰራ ምናምን ብዬ እንደዚህ በቃ ጫማ ቱርሽን ምናምን እያመጣው ከእንትን ከሞያሌ መጣ ናዝሬት እየሄድኩኝ ፒያሳ አምጥቼ ምናምን ሸጥ ነበር። የሚገርም ምክንያቱም ያው በቃ ላይፍን ቼንጅ ለማድረግ ማለት ነው። በቃ ገንዘብን በአግባቡ እንጠቀምበታለሁ ሰራለሁ። ከዛ በኋላ ድምጻዬ አበበ ከፈኔ ደግሞ ታውቁታላችሁ በጣም ወንድሜ ነው ጓደኛዬ ሳይሆን ወንድሜ ነው። እሺ ጓደኛዬ ስል እንደውም ይደብረኛል እሱም አይደለም እውነት ነው አበበ ከፈኔ በቃ ቤት ሲደርሰኝ ተባብሮ የመጀመሪያው የከፈለልኝ አበበ ከፈኔ ነው። የቤት መጀመሪያው ሲደርሰኝ ከፈለልኝ። ሌሎች ጓደኞቼ ደግሞ ገሬ ማዲንጎ ምናምን ብሎ ለምሳሌ ለፊኒሺንግ በዲችን ደግሞ ችግብ እናርግ ብሎ ደግሞ አሜሪካ ነበር ለመስሉ ምናምን ሆነው በቃ ችግብ አረጉልኝ ሰራው። ከዛ በኋላ በዲ እንዴት ነው ላይፍ በቃ እየሰራ እንደዚህ አይቻልም። አሁን ልጅ ወልደሃል የመጀመሪያ ልጅ ወልደሃልና መንጃ ፈቃድ ሲበድ ደግሞ አውጣ ብሎኝ ደግሞ 5000 ብር ሰጠኝና ደግሞ እንደገና እኔ አሁን ሰርፕራይዝ ነው ለብኝ 5000 ብር አሁን እኔ ከዘፋኝነት ወደ ሹፌርነት በጣም እሱ ለኔ በቃ እንዳልጨናነቅ ምናምን። ከዛ በኋላ ቤቴን ከገባው በኋላ እስቲ ባጃጅ ልግዛልህ ብሎ መንጃ ፈቃድና አወጣውና ባጃጅ ደግሞ ገዛና ደግሞ ሰጠኝ። ደግሞ ሰርፕራይዝ ነው ያደረገኝ። በጣም የሚገርም ነው። በጣም ምርጥ ወንድሜ ነው። በዛ ታሪክነት እንዳበበ ከኔ ለኔ ብቻ አይደለም ግን እሺ እነ ዘውዱ ኪቦርድ ሊገባውን ዘውዱ ዳምጠው ቢገባ ይነግር ነበር እንደው ብታስገባው የዘውዱ ቤስት ጓደኛ ነው። ላምባ ልጆች ሟች ነው። እሺ ሰለሞን ሲሳይንና ካምባ ወጥተው ዘውዱ ዳምጠው የሚገርም ካምባ ወጥተው በ86 ምናምን አለማይሽቱ ቤት ያስገባቸው እሱ አለማይሽቱ በጣም ኃይለኛ ናቸው። አዎ ላምባ ልጅ ከዛ እናቱ ቤት ይሄው ዘውዱ ይመሰክርልሃል። ሰለሞን ሲሳይ አውስትራሊያ ያለው ይናገራል። እናቱ ቤት ወስዶ የሚገርም እናቱ ቤት መኝታ ሰጥቶ ክለብ እየሰሩ መጥተው ደሞዝ እያገኙ መጥተው ምናምን ማደሪያ ያኔ ምናምን ብዙም ላይ ነው ይችላል። በዛ ክለብ መጥተው ካበበ ከፈኔ ጋር ብዙ አመት ያሳለፈ ያምባ ልጅ በጣም ነው የሚወደው እኔን በጣም ነው የሚወደው እነ ቤቲን በጣም ነው የሚወደው እነ መሲ ይነግረዋል በቃ እና በተለይ ለዘውዱ ደግሞ ጓደኛ ነው። ዘውዱም ደግሞ ዘፈን ይሰራለት ብዙ ሸጎየውን ይሰራለት ኦሮምኛ ዘፈን ሌላም ዘፈን ይሰራለት ያልተነገረለት ምርጥ ኪቦርዲስት ነው ዘውዱ ዳምጠው። እንደዚህ አብረው አሁንም ድረስ ስቲል ጓደኛሞች ናቸው። ወንድማማች ነን ከሱ ጋር ወንድማማች ነን በቃ እኔ ዘውዱ በከፈኔ ሰለሞን ሲሳይ በቃ ክሎዝ ነው። ሰለሞን ሲሳይ ጋር እንገናኝም እንጂ ሙዚቃ ለዘውዱ በቃ አብራትም ነው ሁሉም ነገር። አዎ ሙዚቃ አብራችሁ አጅበዋል አብራችሁ ሰርታችኋል? አዎ እንደ ብዙ ክሊፕ ላይ በብዛት ነው ያለው እኔ ነኝ። በአጠቃላይ እኔ አማካሪ ነው ማለት ነው። ይሄ ዘፈኑን ይሄን ምረጥ ይሄን አርግ ሎኬሽን ይሄን አርግ ይሄን ስራ ምናምን ብዙ ስራው ምበትንለት እኔ ነኝ። ባለው የቤቱን ጉዳይ ምንም ከሆነ አዲስ አበባም ከሆነ ናዝሬትም ከሆነ ጉዳይ ካለው ፈጽሞ እኔ ነኝ። ከኔ ውጪ ጉዳዩን የሚሰራለት የወንድሙ ልጅ አለች። በቃ ሁለት ተጋግዘን አብረን በታማኝነት በፍቅር አብረን ያለነው ለኔ ደራሽ ነው። ልጆቼን የእውነት ነው ምልክ ሚዲያ ላይ በድሉ ነው ወንድሜ ብሎ ተናግሯል። ሰምታል መቼም ኢቢኤስ ላይ እውነት ነው። አይ አውቃለሁ በቃ ያላችሁን ቀረቤታ አውቃለሁ። እስኪ አንድ ዘፈን ከሱ እስቲ በልልኝ። ከሱ ልበልልህ? እሺ
እሺ አንዋን ይራፈዱ ተበጋፈ ጆሌ ወንጀለ ቱሬ ጅኔና ቶልከኝ ጅኔና ጅኔና ተካን ይራፈዱ ተበጋይ ጅኔና ቶልከኝ ጅኔና ጋምነሞነ ቤላ ማንጎ ጅኔና ስኳራ ጅኔና ቶለከራ Kotunyanyo albara gambella siranya de dugera gambella turbatu teroera gambella siranya de dugera gambella turbatu teroera anwa mirafatu tabaga fajolle wani jannature jinina tolgenye jinina ተካን ይራፈቱ ተበጋይር መኝ ጅኒና ቶልገኝ ጅኒና አልኩልህ። ዋው በጣም አሪፍ ያለው ጋምቤላ ሄዳል። እሱስ የጋምቤላን ህይወት ያውቀዋል? እኔ ነኝ አላየውም እንደ ጋምቤላው ላይ ጋያ መስቦ እኔ ነኝ እኮ። ኦኬ አዎ አይ ማለት የባህሉ ካልቸር ላይ እዛን ጊዜ ፌንት አድርጌያለሁ። ከዛ ፊት አላወኩም ነበርና ያ ጋያው ኮሾ ይባላል የነሱ ጋምቤላና ተው ይጥላል ይጎዳል ብሎ እዛ ጋያው ላይ የሚጨስ ነገር አለ። በባህል አለ በደቡብ ክልል በጋምቤላ ክልል እንደ ሽሻን ነው ባህል ነው ካልቸር ነው ጋያ ይባላል ወይ ትንቦ ይባላል። እና አላወኩም ነበርና ትንቦ በቃ ደፍቶኝ በቃ ለስንት በስንት ጊዜ አሞኝ ሆዴን ተረብሾኝ ቮሚት አድርጌ በስንት መከራ ነው ድኜ ከዛ በኋላ እንደገና ክሊፑ ነው የሰራነው። አለ ብዙ ዘፈኑ ላይ አለው። አዎ አይ ዘፈኖቹ ላይ አለ። የአምባ ልጆችን በጣም የምንወደው ዘፋኝ ነው። በጣም እናመሰግናለን። ላንተ ያደረገው ነገር ለኛ እንዳደረገ ነው። እውነት ብለዋል። እውነትም ነው። ከዛው በዛ አጋጣሚ እኔና ሚስቴ ለልጆቻችን ልብስ ገዝተን አናውቅም እስካሁን 10 ዓመት። ዋው በመጣ ቁጥር በሁለት ወርና በመጣ ቁጥር እግዚአብሔር ነው የምነግራችሁ የአምባው ሚካኤል ነው። በመጣ ቁጥር በሻንጣ ሙሉ ለልጆች ለማንም ሰው አያመጣም። እውነቱን እንገራችሁ ለቱ ልጆች አያመጣም። በጣም ለኔ ሪስፔክት ስላለው በጣም ሪስፔክት ስላለው እና ለልጆቼ እውነት ነው የምነግርህ ለሚስቴም ጫማውን ለስቱ ለልጆቼም ጫማውን ሁሉንም ለልጆቼ ይዞላቸው ይመጣል። ዘንጠው ለልጆቼ የሚደረገውን በእግራቸው እንኳን አይሄዱም። ሰርቪስ በየወሩ ይከፍልላቸዋል። ብዙ ነገር ይሸፍንልኛል። ወንድሜ ነው በቃ ልነግርህ አልችልም። እኔ እንዲቸግረኝ አይፈልግም። አሁን ስለሱ አሁን ሩቻ ብዙ ጊዜ ሚዲያ ላይ ስለወራ የውሸት ሰው አይደለም። እሺ የእውነቱን ነው ሚዲያ ላይ ያወራው የእውነት ነው በቃ ኦኬ። በጣም ፍቅርነን ሪስፔክት በጣም ነው የሚያከብረኝ። እኔ እንደውም አግሬሲቭ ነኝ፣ እቆጣለሁ በህይወቱ ሰው የማይቀየም ሰው ቢኖር በምድር ላይ ጓደኛ ወንድሜ እሱ በጣም እድለኛ ነህ። ምርጥ ወንድሜ ነው። እሺ ልንገርህ። አዎ እኮ በጣም እድለኛ ነህ አንተ እንዲህ አይነት ሰው ማግኘት። ከወንድምም በላይ ስለሆነ ማለት ነው። እስኪ ሚዲያዎች ላይ ቀርበህ ታውቃለህ? እኔም አስታውሳለሁና ምን ሚዲያዎች ላይ ቀርበህ ነበር? አዎ የኛ ቲቪ ላይ ጆሲ ላይም ቀርቤያለሁ። ዛሬ 10 ዓመት በፊት በ2007 ምናምን ብቻ ጆሲ ላይ ቀርቤያለሁ። ጆሲ እዛው ስለ ሀገሬ ልጅ ነው። ጆሲ በጣም ፍሬንዴ ነው። እሺ ጆሲ በዛ ጋር ኦኬ እሺ ጆሲ ዘ ሃውስ ጆሲ ላይም ቀርቤያለሁ። የኛ ቲቪ የሚባለውም ሰለሞን ጸጋዬ የሚባለም ቀርቤያለሁ። ምክንያቱም ላይፍ ስለሆነ አንዳንድ ጊዜ ወጣ ማለት አለበት። ሁሉ ጊዜ በተለመደው አንቀጥልም እና ከዛ ላይም ቀርቤ ያውቃለሁ። ገጠመኞችንም አውርቼ አውቃለሁ። አሁን ያልነገርኳችሁ ሚዲያ ላይ እንደውም የዛን ጊዜ ስለ መንግስት ስለ አምባ ልጆች ምናምን 49 ደቂቃ ነበር ያወራሁት። በምን ስህተት እንደሆነ አላውቅም። 12 ደቂቃ ነው ዩቲዩብ ላይ ተለቀቀው እንጂ 49 ደቂቃ ነበር ያወራሁት። ግን ያው ችግር የለም አሁንም ድረስ ይለቀቃል ምናምን ይለቀቃል ምናምን በጣም አሁን እዛ ጋር ብዙ ጊዜ እንደውም የዋሻው ምናምን መሰላቸው። እኔ ገጠመኞች ናቸው ጓደኞቼ ቢነግሩ ለናቤ ምነግራቸው ለገጠመኝ ምንም አልዋሽ እና ባጃጄን እየሰራው ምናምን ብዙ ጊዜ ገጠመኞች ገጥመውኛል። ከሱ ይልቅ እንደውም አዳዲስ ገጠመኞች በሙዚቃ ደግሞ በህይወቴ ያሳያለሁ። በነግር ደግሞ የሚያስቃል ብዙ ጓደኞቼ የገጠማቸውን ግን እኔ የማውቃቸው ማለት ነው በአካል ያየኋቸው
ከዛ በኋላ እንዲህ ያለን ህይወት ቀጥላ አሁን ያለው ቤተሰብ እንዴት መሰረትክ? እስቲ የሚገርምክ በጣም የሚገርምክ ቤት 10 ዓመት ጠብቄ ምን 11ኛው ዓመት ላይ ጸሎት እያረኩ ነበር። ምርጥ ታለች ከእናቴ ቀጥላ እናቴ ነች እህቴ። እሷ ዓመት ነው ከሷ ጋር ያሳለፍኩት። አንድ ቀን አስቀይማኝ አታውቅም። ለነገሩ እኔ ባይዘው ይቅርታ አድርግልኝና እንደዚህ ልቆጣ ምናምን እችላለሁ እንጂ በጣም ከእህቶቼ ጋር ክሉዝ ነኝ ከቤተሰቦቼ ጋር እና በጣም እህቴ የምትወደኝ ታለች። እሺ በቃ ማታስቀይመኝ ማመሰግናት እድሜ ልክ ማመሰግናት ማለት ነው። ከእናቴ ቀጥሎ ሁለተኛ እናቴ ነች። ከሷ ጋር ብዙ ዓመት ነው ያለፍኩት እና ያሳለፍኩት ቤት ሰጣኝ ምናምን አብረን ነው ነው እና በዛን ጊዜ ቤት እፈልግ ነበር፣ ትዳር እፈልግ ነበር። በቃ የአምባ ልጅ ነው ማግባት ፈልገው። ከዛ ፊትም ሌላ ሴት ነበረኝ፣ ግን በቃ የአምባ ልጅ እግዚአብሔር ካልሰጠኝ ምናምን ነበር። እሺ የአምባ ልጅ ነው ማግባት ፈልገው ምናምን ነበር። እዛ አጋጣሚ ችኛዋ ሚስቴን ሞዳትን አልማዝ ተሰማን የውባዴኗ ቆንጆ ልጅን አብረን ሚካኤል ስንሄድ በ2006 አስታውሳለሁ። አብረን ነበር የኔና አውቶቡሳችን ላይ በቃ አጠገቤ 3 ቀን ሙሉ ድረስ እስከምመጣ አንድም ወሬ ሳታወራ ምንም አታወራ። በቃ ጸጥ ያለች ነች፣ በቃ የተረጋጋች። እኔ የምመኘው እንደዛ ነበር። የሚገርመው እና በቃ ልጅ እግዚአብሔር እንደው ሚካኤል በቃ ተቀራርበናል እንደዚህ እያወራን ይጫወቱ በቃ እና ትገርመኝ ነበር። በቃ እቺ ልጅ እንደው እግዚአብሔር ከበቃ ምናምን ብዬ በውስጤ ይል ነበርና ከዛ መጣን ወደ ካምባ መጣን። ሚካኤል እንደዚህ በቃ ስልክ ተቀያይረ ነበር። ሃይ እንባባል ነበር። በጣም ከመውደድ የተነሳ በቃ አቦ ያምባ ሚካኤል እንግዲህ እቺ አልሚን ስጠኝ አልኩኝ። በቃ እውነት ነው የምልህ ምንም አላወራንም። እንደዚህ ለፍቅር ለትዳር አላልኳትም። በቃ ተዋደድን። የሚካኤል ስጦታ እኔ የወደድኳት በቃ ማርያምን የልጆቼም የሚካኤልን በቃ በሀብታም ነች በቃ እሷ እና ሚካኤል በቃ አቦ በቃ ወደድኳት እቺ ልጅ። ከዛ እንደዚህ አይ ቴሌግራም የለም የዛን ጊዜ ቫይበር ነው ምናምን ነበር። ቫይበር ነው አይባለው ቫይበር ላይ ልክ ነው ቫይበር ነው። አቤ ኮንሰርት ነበረው። የሚገርምክ ነገር በዛን ጊዜ ናዝሬት ሮፍናን መጥቶ ነበር። ከሮፍናን ጋር ቢጃይ የተዘጋጀ ኮንሰርት ነበር ናዝሬት ላይ። እሺ እና እዛ ላይ በቃ ለምን ለገና ጊዜ ዋዜማ ነው በ28 ነው በ28 አዎ ገና አንድ ቀን ሲቀረው በ29 አይደለ በዓሉ በ28 ቢጃይ አዘጋጅቶ ነበር ናዝሬት። ለምን አትመጭም እንደዚህ ልጋብዝሽ ኮንሰርት አለ ሮፍናን አናቤ አብሮ ይዘፍናሉ ብዙ ታዋቂዎች አሉ እና ይስላት ቀጥ ብላ መጣች ናዝሬት። እውነቱን ነው ማለት እቺ ደነገጥኩ አላመንኩም በህይወት እንዴ ጋምባ ልጅ ኩራተኛ ነው። በቃ መጣቻ በቃ ተዋደናል ማለት ተግባብተናል ማለት ነው። በቃ እኔ ደነገጥኩ። እዛን አቤም ያቤትም በጣም ጓደኞች ወንድሞች አይደሉ ገና እንዳዩት እቺ ነች አንተ ሚስት እቺን አግባት በቃ ቤተሰቦቼ በሙሉ እንዳዩት እሺ እቺ ነች አንተ ሚስት በቃ ከዛ እኔም በቃ ከዛ በኋላ ሚስቴ ሆነች እልሃለሁ። እግዚአብሔር ብሎ ደግሞ ከሷ ጋር ሆኜ እንግዲህ 2007 ላይ ጣው ሲወጣ 1 ዓመት ምናምን 6 ወር ቆይተን 7 ወር ምናምን ቆይተን እንግዲህ ያምቦ ሚካኤል ተሳይ እንግዲህ ቤት ከወጣልን አብረን የምንኖረው ብዬ ጠቅልለን ነው ምናምን ብዬ ቤት ደግሞ 2007 ላይ ደግሞ ደረሰኝ። ዋው እድለኛ ሚስት ነው እግዚአብሔር የሰጠኝ ብዬ ከዛ 2009 ላይ ሚስቴ መጀመሪያ ልጅ እርጉዝና እዛው ተከራይተን ነበር የምኖረው። የና አከራይተን 2009 ላይ ልትወልድ ምናምን 1 ወር ምናምን ሲቀረው ቤታችን ገባን ማለት ነው። ከዛ ሁለተኛ ያን ሶስተኛ ምናምን እያልን አሁን ጥሩ ላይፍ ነው ያለው። ደስተኛ ነኝ በትዳሬ ባጠቃላይ። ዋው እንኳን ደስ አለ። የሚካኤል ጥበቃ እርዳታ አብሮ ስለሆነም እድለኛ ነኝ። ግን ሁለታችሁም የአምባ ልጆች ናችሁና ትዳር እንዴት ነው? መጀመሪያ አካባቢ ቻሌንጅ ነበረው አላረጋችሁም? እሺ አዎ የሚገርምህ ከእኔም እየዘፈንኩ እንዳልኩም ገና ባጃጅም ሳልገዛ ጫማ ልብስ እኔ ጎበዝ ነኝ እንትን ችግር ምናምን እንዲመጣ አልፈልግም። ገና ጥር መጣ ይልክ የኛ ሙዚቃ ስራ ላይፍ እንደዚህ ነው። እንደውም ይላሉ እኔ ኤልያስ መልካ እንደውም አንድ ቀን ቁጭ ብለን በዴ ብሎኛል። ኤልያስ መልካ ነፍሱ ይማረውና በዴ ሙዚቀኛ እንዳው እንዳይደብራችሁ ሃይማኖት ጋር እንዳታገናኙትና በዴ ሙዚቀኛ እኮ የክርስቲያን የኛ ክርስቲያን ሃይማኖት ኦርቶዶክስ እኮ ጾም ብዙ ስላላት ነው እንጂ እኮ ሙዚቀኛ እኮ አርቲስት ይሆን ነበር ብሎኛል። አንድ ቀን በቃ ገብቷል። ጾም ስላለ ዘፈን የለም፣ ጾም ሲኖር ዘፈን የለም እና አሁን ኤልያስ መልካ ያለው እውነትን ነው እያልኩት አንድ ቀን እዛ እሱ ጋር ሄደን እንዲህ ሲል ነበር ከነገሬ ከናቴ ጋር ሄደን ማለት ነውና ጥር ሲመጣ መቸገር ነው የሚመጣው ታውቃለህ። ጥሪው ልክ ቢያንስ ሲመጣ ጾም 2 ወር ምናምን ጾም አለ ይሁዳዴ ስራ የሚባል የለም እና ትቸገራለህ፣ ገንዘብ የለም። ስለዚህ እኔ ደግሞ ጥሪ ናዝሬት ሄደና አቤ ብር ሰጠኝ ሲበድሉ እነዚህ ሰራለሁ ስለው ሰጠኝ የፈለከው ብር
10,000 ብር ምናምን በዛን ጊዜ ብዙ ነበር። የሚገርም 10,000 ብር ሰጥቼ ጫማ እያመጣሁ ፒያሳ ቶርሽን እሸጣለሁ። የሚገርም ጓደኞች ያውቃሉ የኛ ልጆች ሸጥና ከዛ በትርፎ እኖራለሁ። በቃ ቻሌንጅ እያደረኩ እንዴ ከዛ በኋላ ባጃጅ ቆይ እሱ ባጃጁ ላይ እንመጣለን። ፒያሳ ስትሸጥ ጫማ ምናምን የገጠመህ ገጠመኝ አለ?